የአንዳንድ ክርስቲያኖች ቤት ልጆች የሚያድሩበት አይመስልም። እሳት ይነድበታል። የነገር ንትርክ ሐሜት ይነድበታል። ገንዘብ ይመለክበታል። ይህ ክርስቲያናዊ የሆኑ ጠባዮች ብቻ ይወሩበታል። የእግዚአብሔር ቃል አይወራም ቤት ውስጥ። ቤት ውስጥ የእግዚአብሔርን ቃል የማይለማመድ መንፈሳዊ ንግግር የሌለው ባልና ሚስት እንደ እግዚአብሔር ልጅነታቸው በፍቅር በመንፈሳዊ ለዛ የማይነጋገሩ ቤተክርስቲያን ከፍ ስትል የቤተክርስቲያንን ጉዳይ የማይነጋገሩ ከሆነ ከልካዮች ናቸው። ልጆቻቸው ወደ እግዚአብሔር መንግስት እንዳይገቡ ከልካዮች ናቸው። በመሰረቱ ከክፉ ክልከላ መዳን ያለበት ቤታቸውን እንደገና ይወላጆች እንደገና እዚሁ ጋር እንመልከት። ጌታ መሀል ላይ ሆነው በቃሉ ብደጉ ለምልሙ ሲል ከጌታ ሙሉ የቀዱ ሐዋርያ ሙሉ የቀዱ ቅዱሳን አበው ቅዱስ ዮሐንስ አፈወርቅ ነው መንፈስ ቅዱስ ቅዱስ ጊዮርጊስ በጥበቃው በአቋሙ አታስቆጣቸው የሚለው ደግሞ ማለት ነው። እቤት ልጆቻቸው እስቲ ጊዜ ወስዳችሁ ትንሽም ደቂቃ ብትሆን አይናቸው በፍቅር ታያቸዋላችሁ። ለእናት መቼም አይመከርም። እናቶች በብዛት እንደዛ አባትስ ወያችን ወንዶች ተጠንቀቁ። ይሄ ኢትዮጵያውያን እንዲችላዳ ዝንጀሮ ተቆልሎ የሚኖር ብሎ በቃ ደግሞ ሰካራ ይህም እየጠጣ የመጣ ቤተሰቡን የሚበጠበት ይህም ፍጹም ኦርቶዶክሳዊ አስመሳይ ነው የሚባለው። ጠጪ ብሎ ኦርቶዶክሳዊ እንደዚህ የምለው ደፍሬ የቤተክርስቲያን መምህር ስለሆንኩ ነው። ማዶሻ ነው አይ መምህር ወመገስጽ እንዲህ ካላረግናችሁ ልክ ስለማትገቡ ወንጌልም እንደዛ ስላለ ቅር ካለ የራስን ጉዳይ ልጅ ለዲያብሎስ ታስረክባለህ። በጊዜ የጠባይ ያለባችሁ የስካር ጠባይ መጠጥ ቤት የመርመጥመጥ ጠባይ ካለባችሁ ይኸው ከዛሬ ወዲያ ነግሬያለሁ። እኔ ራሴን ድርሻ ተወጥቻለሁ። ከወንዱ ባልተናነሰ ዛሬ ደግሞ ጃምቦ ታቅፋችሁ የምትገኙት እናንተ ናችሁ አሉ